የህፃናት ጤና ጉዳይ የሁላችንም ጉዳይ ስለሆነ ስለ አንድ ኬዝ ላጋራችሁ ፈልጌ ነው። መቼም ሁላችሁም ስለ ሆድ ድርቀት ሰምታችሁ ታውቃላችሁ፣ ያጋጠማችሁም ይኖራል። ህፃናት ብቻ ሳይሆን አዋቂም ላይ የመከሰት እድል ስላለው ግን አንድ መረጃ ላካፍላችሁ የፈለግኩት የሆድ ድርቀት የሰገራና የሽንት መቆጣጠር አለመቻል እንደሚያስከትል ብዙዎቹ ልትረዱ ትችላላችሁ። ስለዚህ ጉዳይ ዲቴል የሆነ ሳይንስ ለማውራት ሳይሆን የአንዲት ልጅ ታሪክ ላጋራችሁ ስለፈለጉ ነው። ሁላችሁም ያስተምራል ብዬ ስላሰብኩ ነው። ሁኔታ የተፈጠረው የዛሬ ኦልሞስት 4 ዓመት በፊት ነው። ልጅቱ የ14 ዓመት ታዳጊ ነች። በጣም የሚገርመው ሽንትና ሰገራ መቆጣጠር ባለመቻሏ ለ1 ዓመት ሙሉ ትምህርት ቤት አቴንድ ማድረግ አልቻለችም ነበር እና አጋጣሚ በቴሌግራም ቻናላችን እንዲሁም በሐኪም ፔጅ ስለ ሆድ ድርቀት የጻፍነውን መልእክት አይተው እናቷ ወደኛ ክሊኒክ ይዛት መጣች። ከዛ ስናይ ሂስትሪዋንም ስንጠይቅ ከዚህ በፊት በጣም ከፍተኛ የሆነ ሆድ ድርቀት እንደሚያስቸግራት ነበር የነገረችን። ከዛ በኋላ ግን ሰገራም መቆጣጠር አልቻለችም፣ ማንጠባጠብ፣ ልብስ ሲበላሽ፣ እንዲሁም ደግሞ ሽንትም እንዲሁም መቆጣጠር እንዳልቻለች ነገረችን። ስለዚህ ሕክምና ምርመራ ስናደርግ ይሄ በጣም የቆየ የሆድ ድርቀት እንደሆነ ተረዳን። ከዛ ሕክምናዋን ጀመረች። በሚገርም ሁኔታ በጣም በቴክስት ሕክምናውን ከተከታተለች በኋላ ሁሉም ነገር ተስተካከለ። ከዛ በኋላም ሁኔታ ሂስትሪዋን ስታጋራን ራሷን ለማጥፋት ሁሉ ሙከራ እንዳደረገች ሁሉ ስሰማ በጣም የደነገጥ ነው እና እንደ ወላጆች ማንኛውም ስለ ልጆች ጤና ጉዳይ የሚመለከተው አካል የሆድ ድርቀት በቀላሉ መታከም የሚችል ግን የተወሰነ ትዕግስት የሚጠይቅ ችግር ነው። ግን በዚህ ምክንያት ይህ እስከዚህ ደረጃ ድረስ እንደሚደርስ ግን መረዳት አስፈላጊ ነው። እች ልጅ ሰገራና ሽንት መቆጣጠር አለመቻሏ የተለያዩ ምርመራዎች ተደርገው የነርቭ ችግር ሊሆን ይችላል ተብሎ ያልተደረገ ምርመራ አልነበረም። ተስፋ ቆርጠው ነው እንግዲህ ልጅቱ ትምህርት ቤትም የቀረችው። ራሷንም ለማጥፋት ሀሳብ ላይ የመጣባት በዚህ የስነ ልቦና ጫና ነው እና እንደ በቀላሉ የሚታከም ነገር እዚህ ደረጃ ላይ እንዳይደርስ ከወዲሁ ጥንቃቄ እናደርግ፣ መከላከል አስፈላጊ ነው። ችግሩ ከተከሰተም በቀላሉ መታከም የሚችል ነገር ነው እና ወደ ሕክምና ተቋም በመውሰድ መታከም እንዳለባቸው ለማስገንዘብ ነው። አመሰግናለሁ።